እስቲ ዛሬ ልታይ እየበላሁ ስፓጌቲን እየበላሁ ማለት ነው። እዩኝ እስቲ ዛሬ የለቀቅኳቸው ቪዲዮዎች እንኳን በጣም ብዙም እንኳን ባይሆን በጣም ትናንሽ ነው። ዝም ብዬ ነው እየለቀቅኩት የነበረና በጣም ነው የሚጣፍጠው። ሰላም እንዴት ናችሁ? ዛሬ ስፓጌቲ እንሰራለን። አብረን ስፓጌቲ እንስራ። በግማሽ ሰዓት ውስጥ ወይም በአንድ ሰዓት ውስጥ ቶሎ ብዬ እሰራለሁ ማለት ነው። ምክንያቱም ሽታው የሽንኩርቱ ሽታው የበርበሬው የቅመሞቹ ምናምን ሽታ ቤቱ ይሰራጫል። ስለዚህ ኩሻው እንዳለ ዘጋና መስኮቱ ብቻ ነው የምከፍተው። ከዛ ቤቶችም እንዳሉ ልጆችም የሚያጠኑ ከሆነ ማጥናት የሚያርፉ ከሆነ ያርፋሉ። አሁን ምሳ ሰዓት ወደ ቤት ከትምህርት ቤት ስለመጡ ትንሹም እንደዛው አስተኝቼ በቃ ቤቶቹ ዝግትግት አድርጌ ኩሻዋን ብቻ መስኮቷን ከፍቼ ነው የምሰራው። ምክንያቱም ሽንኩርቱ እንዳልኳችሁ ሽታው በጣም ይሰራጫል። እኔ ስሰራ በቃ እቅድ ይዤ ነው የምሰራው። ማለት ዝም ብዬ ሳይሆን ሁሉ ነገር አስተካክዬ ነው ወደ ምሳ መስራት የምመጣው። አንዴ እዛ እየሄድኩኝ አንዴ ልጅ ምን ሆነ ነው አንዴ ምናምን እያልኩኝ አልሰራም። በቃ የምሰራበት አንድ ስራ ስሰራ በእቅድ ነው የምሰራው። ትንሽ ትሁን ትልቅ እዛ እየሄድኩ እዛ እየመጣሁ ልጆች ጋር እየሄድኩ ወይ የሆነ ነገር እያመጣሁ ቤት እየከፈትኩ ሳይሆን ኩሽና ላይ ከገባሁ በቃ አልወጣም። ስለዚህ ከዛ በፊት ሁሉ ነገር አጠናቅቄ እገባለሁ ማለት ነው። ልጆቼ እስከሚመጣሉ ህፃንም ስላለኝ ህፃንም አስተኛለሁ። ትላልቆችንም ሲመጡ እንደዚህ ገብተው የሚፈልጉትን ከኩሼ ይወስዱና የሚጠጡትን የሆነ ነገር ትንሽ አረፍ ይላሉ። ወይ ደግሞ ካላቸው አንዳንድ ነገር አስፈላጊ ደግሞ ሀሳብ ይሰራሉ፣ የቤት ስራ ምናምን ይሰራሉ። ከዛ በኋላ እኔ ጨርሼ እስከምጨርስ እነሱም አንዳንድ ነገራቸው ይጨርሳሉ ወይም ያርፋሉ፣ ይተኛሉ ማለት ነው። እና እንደዛ አድርጌ ነው የምሰራው ለሽታው ሲባል ማለት ነው። ቤቱ በጣም ነው የሚሸተው። እኔ ጎረቤት ላይም ሲሄድ በሩ ሲከፈት በጣም ስለሚሸተኝ የኔ ቤትም እንደዛ ይሆናል ብዬ ስለማስብ በጣም እጠነቀቃለሁ። ልብሶቻችንም ጃኬቶቻችንም በቃ ውስጥ ሌላ ሽታ በማይገባበት ውስጥ ነው የማስቀምጠው። እዚህ በር ላይ ምናምን ጃኬት አልሰቅልም። ምክንያቱም ሽታው እንዳለ ነው የሚጠጣው እና እንደዛ ነው የማደርገው። አሁን ሽንኩርቴን እንደዚህ ከትፍ ያለው ድስቴንም እዚህ አቅርቤ ያለው ማለት ነው። እዚህ አድርጌ በዲስትር ነው የማደርገው። ምክንያቱም ዲስትር ሳስረው አየሩ አይወጣም። ከዛ ደግሞ ድስቱም አይቃጠልም። ምክንያቱም ዲስትሩ ውሃውን ወደ ውጭ ስለማያወጣ ለራሱ ተመልሶ እዛ ያበስለዋል እና ሙሙት እስከሚል ያቆየዋል ሽንኩርቱ ማለት ነው። ከዛ ምንም ሽታ ወደ ውጭ አይወጣም። እንደዚህ አድርጌ ክዳኑን ሽንኩርቱንም በቀላሉ ይበስላል። እኛንም አንታጠነውም እንጂ አሁን ደግሞ እነዚህን እጠቀማለሁ ማለት ነው። 3 ቲማቲም እና 1 ቃሪያ የትልቁ ቃሪያም አደርጋለሁ። በጣም ነው የሚያጠፍጠው። አብሬ ነው የምፈጫው። ከዛ ደግሞ ሳልሳ ከላይ ጨምርለታለሁ። ግን መጀመሪያ በቲማቲም ነው ማቁላላው። እንደዛ ሲሆን በጣም ነው የሚጣፍጠው። እኔ ልጆቼንም እንደዛ ነው የሚስማማቸውና እንደዚህ አደርጋለሁ። አንዳንድ ጊዜ ደግሞ ሌሎች አትክልት ሲኖር ደግሞ እንትን አደርጋለሁ ማለት ነው። ሌሎችም ይጨምራለሁ። እንጉዳይም እነዚህ ይጨምራለሁ ማለት ነው። ልክ እንደ ስጋ ናቸው። በተለይ ከዘይቱ ጋር አብረን ስናቁላላው እንደ ስጋ ነው። በቃ ልክ የተከተፈ ስጋ የለም እንደዛ ነውና በጣም ነው የሚጣፍጠው። ከሳልሳ ሲሆን እንደዚህ የስፓጌቲ ሳልሳ ስንጠቀም ይሄንን ስናስገባበት በጣም ነው የሚጣፍጠው። እኔ እንደዚህ ነው የማደርገው። ስፓጌቲ መስራት ስፈልግ እነዚህ ነገሮች ከሌሉኝ አልሰራም። ምክንያቱም ሳልሳና ሽንኩርት ብቻው ሲሆን በቃ የሆነ መጸጽ ስለሚል እንደዚህ አድርጌ ነው ሁሉ ጊዜ የምሰራው ማለት ነው። አሁን እንደዚህ አድርጌ ደቀቅ አድርጌ ከትፈዋለሁ ለመፈጨት እንዲመች ማለት ነው። ሁላችሁም እንደዚህ ደቀቅ አድርጌ ከትፋቸዋለሁ። ቲማቲሙንም እንጉዳይንም ቃሪያውንም አብሬ ከዛ ፈጫቸዋለሁ ማለት ነው። እንደዚህ ቲማቲሙንም እንደዚህ አድርገን ቁርጥርጥ አድርገን አብረን እንፈጨዋለን ማለት ነው። እኔ ሁሉ ጊዜ በሳምንት አንዴ ስፓጌቲ እሰራለሁ። ግን በቃ እንደዚህ አድርጌ ነው የምሰራው። በቃ ዛሬ ስፓጌቲ የምሰራው ከሆነ አንዳንድ ነገሮች ሊኖሩኝ ይገባል። ወይ ዙኩኒ ሊኖረኝ ይገባል
ወይ ይሄንን ሊኖረኝ ይገባል፣ ወይ ቃሪያ ሊኖረኝ ይገባል ወፈር እንዲያደርግልኝ ስልሱ ማለት ነውና እንዲህ አድርጌ ነው የምሰራው። እንደዚህ ፒዛ ስሰራ ደግሞ የፒዛ እቃዎች ሊኖረኝ ይገባል። ፕሮግራም አድርጌ ነው አሁን ማታ ፕሮግራም አደርጋለሁ። ነገ ምን መስራት አለብኝ ብዬ አደርጋለሁ። ምክንያቱም ጊዜ ስለሌለኝ ሂጅ ለማምጣት ምናምን ሊያንሰኝ ይችላል። አንዳንድ ጊዜ ስራም ስለሚሄድ በሳምንት ሁለቴ ሶስቴ አንዳንድ ጊዜ አራቴ ስለሚሄድ ለዛ በሳምንት አንድ ጊዜ ሙሉ አስቤዛ አደርጋለሁ የሳምንት ማለት ነውና የሚያስፈልጉኝን ማቃለሁ። ምን እንደሚያስፈልጉኝ ምን እንደምሰራም በደንብ አድርጌ ነው እንትን የማደርገው። ፕሮግራም ስናደርገው ለኛ አይከብደንም ሁሉ ነገር ለመስራት። ካልበለዚያ በቃ ዛሬ ምን እሰራለሁ ምናምን ብሎ መጨነቅ በጣም ከባድ ነው። ሂደ ማምጣት አለ ጊዜ ላይኖር ይችላል ምናምንና ሁሉ ነገር በፕሮግራም ሲሆን ደስ ይላል። እዚህ አድርገን እዚህ እናስገባዋለን ማለት ነው። እዚህ አድርገን ማለት ነው። በኋላ እቺ ቀለል ያለች ስለሆነች ግን ሌሎችም አሉኝ። እዚህ ድቅቅ ብለዋል። አሁን ይሄንን ነው ለሳልሳ ማስገባው። እቺ ቅጠል ደግሞ አለች ፐትራሲል ነው የምትባለው። እኔ ስሟ ብዙ አያዝልኝም ግን በጣም ነው የምወዳት። ከዛ ደግሞ ጥሩ እንትን አለው ነው የሚሉት። በጣም ነው የምወደው። እንደዚህ አድርጌ ከተረፈውን ሽንኩርትና ቲማቲም ፍጭት አድርገዋለሁ ማለት ነው። እዚህ ሆኗል ማለት ነው ቅጠሉ። አንዳንዱ አይፈጭም፣ እንደዚህ ማውጣት አለብን። ግንዱ አይፈጨውም። እንዴት እንደሚያምር አያችሁት? በቃ ይሄንን አሁን ትንሽ ሳልሳ ጨምራለሁ መጸጽ እንዲላቸው ልጆቹ መጸጽ ሲል አንዳንድ ጊዜ ስፓጌቲ ይወዱታልና ትንሽ ጨምርለታለሁ። ከዛ አብሬ ይሄንን አቁላልቼ ሁሉ ጊዜ ስናማስል በእንደዚህ አይነት ጣውላ መሆን አለበት የማይፋቅ። ይሄ ኦልሬዲ ብረት ስለሆነ አይፋቅም። ግን አሉ የሚፋቁ ድስቶች ጥቁሮችን ያልወዳቸውም እነሱ። አሁን ሙት ብላለች። እንደዚህ አድርጌ ዘይት አስገባለሁ። ምንም አልሸተተኝም። እንደዚህ ኦሊቭ ኦይል ዘይት ነው የምጠቀመው። እዚህ ደግሞ በትልቁ ድስት ስፓጌቲ አመስላለሁ ማለት ነው። ለዚህ እኔ 5 ሰው ምሳ ነው የምሰራው። 5 ሰው ትንሽ ህፃን ልጅም አለን፣ ግን 5 ሰው ነው የምንሆነውና እንደዚህ አድርጌ አሳያቸዋለሁ። ምን ያህል መጠን እንደምጠቀም ሁሉ ጊዜ የምጠቀመው መጠን ነው የምጠቀመው እንዳያንሰን ማለት ነው። አሳያቸዋለሁ። እኔ ከዚህ ትንሽ አስገባለሁ አንድ ጊዜ ሳይሆን ሳልሳ ዝችናለችኝ። እኔ ሳልሳ በጣም ነው የምወዳት። በተለይ እዚህ ሀገር የምትኖሩ አውሮፓ ውስጥ የምትኖሩ ጀርመን ውስጥ የምትኖሩ ሳልሳ በጣም አሪፍ። የብረቱ ምናምን አልወድም እኔ። አንድ ቀን የመረተ ብረት ስላገኘሁበት ይሄን ነው የምገዛውና እንደዚህ አድርጌ ይሄን ጨምረዋለሁ አብሮ እንዲቁላላ። ይሄ ቲማቲም ስለሆነ የለውም ብዙ ሙትት ነው የሚለው እዛና እንደዚህ አድርጌ አብሬ አደርገዋለሁ ማለት ነው። እዚህ ደግሞ ገና እንግዲህ ቃይ እያጠብኩ ነው። እሱ ደግሞ ቀሱ ለሚበሰለ እዚህ በቃ ትንሽ ጨው አደርግበታለሁ ማለት ነው። አሁን ስፓጌቲን አስገባለሁ እና ከዛ ቀጥታ መሀል ላይ ነው ማድረግ ያለብን። ስለዚህ ሲሆን አያያዝም። እንደዚህ ሲሆን ጨውም ስናደርግበት ቆንጆ ነው የሚመስለው። እቹም እዚህ አድርጌታለሁ ሌላ ጊዜ ስለሚሆን። ሙሉ ሲሆን ላስቲኩ ላይ ስለሆነ ችግር የለውም አይበላሽም። ግን እንደዚህ ሲሆን ክዳን ማድረግ አለበት። ከዛ ደግሞ ይፈሳል ይወድቃል። ሳልሳችንም እዚህ ላይ ደርሳለች። ኦሊቫ ኦይል ሲሆንም ወደ ላይ አይወጣም ዘይቱ ኖርማል ነው። በቃ ከላይ አይታይም።
ሰፈፍ አይል። ስለዚህ ይሄ መረቅ ነው የማስገባበት ትንሽዬ በጣም ማለት ነው። ጨው አደርጋለሁ። ትንሽዬ ጥቁር በርበሬ አደርጋለሁ። እዚህ ክዳን መክደን አላቆምም፣ ምክንያቱም ጊስትር ያለው ክዳን ያደረኩት ላቆም። ሽታውን ይወጣና ሰውነቴ ላይ እንዳለ ነው የሚሆነው። እንደዚህ ሳደርግ ግን ወደ እኔ አይመጣም። ስለዚህ መጠንቀቅ አለብን። ሽታው በጣም አስጠሊ ነው። የኛ በርበሬ በተለይ ቅመም ኃይለኛ ስለሆነ በቃ ሸት ባጌታችን እንደዚህ ማለች። ከዛ እንደዚህ እናደርጋለን። አሁን ከእሳቱ አውርጄ እዚህ ነው ያደረኩት። ቀጥታ ወደ እኔ እንዳይመጥርብኝ ይሄ እንትኑ ማለት ነው። ሲንተከተክ ላያችን ይመጣልና እንደዚህ ያደረኩት። አሁን ደግሞ በጣም የሚያምር ለመብሰል ቀርቦ የለ። አሁን ምን አደርጋለሁ? እየበሰለ ነው በደንብ ቆንጆ መብሰል እንዲበስልልኝ በመሀል ምን አደርጋለሁ? ቀዝቃዛ ውሃ ነው የማስገባው። ከዛ ምን ይሆናል? አይጠባበቅም። በዛ ላይ ደግሞ ቶሎ ብሎ የመብሰል እድሉ ይጨምራል ማለት ነው። እኔ አሁን መጨረሻ አካባቢ ላወርደው 1-5 ደቂቃ ሲቀረኝ ሁሉ ጊዜ ቀዝቃዛ ውሃ እንደዚህ ሳስገባበት በቃ በጣም የሚያምር አበሳሰል ነው የሚመስለው። እኔ በደንብ ለራሴ ስለጠቀመኝ ነው። ለእናንተም ሊጠቅማችሁ ይችላል። አንዳንድ ስፓጌቲ ዝም ብሎ ጥንክር የሚል ስፓጌቲ አለ፣ ዝም ብሎ እስከ መጨረሻ ማይወስድ። ከዛ ደግሞ እሳት መጀመሪያ የነበረ እሳት እንደዛ መቀጠል የለበትም፣ መቀነስ አለብን እሳቱ። ልክ መተንተክ ሲጀምር ስፓጌቱ መተክተክ ሲጀምር እሳቱን መቀነስ አለብን። ካለበለዚያ ሁሉ ጥረምሬ ላይ ነው። ምስርም ምናምንም ስናበስል እሳት ከበዛበት አይበስልም፣ እየደረቀ ነው የሚሄደው። ለስለስ ባለ እሳትና ቀዝቀዝ ባለ ውሃ አድርገን ካደረግነው ግን የመብሰል እድሉ እየጨመረና ቆንጆ ሆኖ እንዲበስል ያደርገዋል ማለት ነው። አያችሁት? ቀዝቃዛ ውሃ ካረኩለት በኋላ እንዴት ምትት እንዳለ እንደዚህ የሚያምር ስፓጌቲ ሆነ ማለት ነው። ቀዝቀዝ ያለ እሳት ነው ያረኩት፣ ቁጥር 1 ያረኩት። ቀስ ብሎ የሚያምር ስፓጌቲ ይወጣል ማለት ነው። እንዴት እንደሚያምር መንገዴ ኩሻዬንም እንደዚህ አጸዳው። አሁን ስፓጌቲን እንትን አደርጋለሁ ማለት ነው፣ አወጣለሁ ማለት ነው። እና በቃ እግረ መንገዳችሁ እዛው ወደ ሌላ ሳትሄዱ እዛ ኩሻ ውስጥ ሆናችሁ በቃ የምትፈልጉትን መስራት። ካለበለዚያ እየወጣ እየገባ እዛ እየሄዱ ልጅ እያዩ ምናምን እያሉ ከሆነ እንዳለ ነው ወጡ ወደ ቤቱ ይሰራጫና ከዛ ቤቱ ወጥ እንዲሸት ያደርገዋል ማለት ነው። በጣም ቤቱ እንዴት እንደሚያምር ስለሆነ አሁን ይሄንን እንደዚህ ያደርጋሉ። ከዛ እንደዚህ ያደርጉኝ አንድ ጊዜ እንዳይገለብጠው እንዳይደፋብኝ ነው። ከዛ ደግሞ ያቀዘቅዝልኛል። እዚህ ጠፍጥልኝ እናደርገዋለን ማለት ነው። መልሰን ወደ ነበረበት ቦታ እናደርገዋለን። ሞቅ እንዴ የራሱ የጠፋ እሳት ስላለው ውሃም ከታች ስላለው እንደዚህ አድርጌ አቆየዋለሁ። እንዳያያዝ ያደርገዋል። የት ትንሽ ዘይት አውጥታለች፣ እየበሰለች ነው ማለት ነው፣ እየደረሰች ነው። እንደዚህ አድርጌ አደርጋለሁ ማለት ነው። እቺ ምንም አያያዝም በኋላ ራሱ አያያዝም። ልክ ስልስ ቁጭ ሳደርግበት ስልስ ስናደርግበት ከደረቀ ይለያያል፣ ብዙም አያያዝም። ምክንያቱም እንዳልኳችሁ ያቺ ሲስተም ውሃ ቀዝቃዛ ማስገባት ሊወርድ አካባቢ ማድረግ በጣም ነው የሚጠቅመው። ለዛ ነው እኔ ውሃ የምጠቀመው፣ ቀዝቃዛ ውሃ። ጥሩ እንደዚህ አንስቼ ጥለዋለሁ። አሁን ሆነ ይሄ ንጹህ ነው፣ እንትን የለውም። እንደዚህ አድርጌ ጥለዋለሁ። እንደዚህ ሆኗል። በጣም የሚያምር ስልስ ነው። እንዴት እንደሚያምር እዩት። ስልሱ በጣም ነው ሱጎውን በጣም ወፍራም እና እዩት እንዴት እንደሚያምር። እንደዚህ አድርገን በጣም የሚያምር ነው። ስጋ ያልበላው ስጋ የሌለው አንልም። በደንብ አድርገን ከሰራ ነው ከስጋ በላይ አትክልት ይጣፍጣል። ግን ስንሰራ ለስጋ ያለን ቦታና ለአትክልት ያለን ቦታ የተለያየ ስለሆነ ስጋ ላይ ነው በደንብ አዳምጠን የምንሰራው። ሽታውንም ምናምንም ስለሚስበን ማለት ነው። ግን አትክልት ከአትክልት የሚበልጥ ነገር የለም።
ጋር ስለነበራችሁ ይጠቅማችኋል ብዬ ነው የማስበው። ባይጠቅማችሁ እንኳን አይጎዳችሁም እና ሰብስክራይብ በማድረግ አሳድጉኝ። ኮሜንት በመጻፍ ሼር በማድረግ ጥሩ ጥሩ ነገር ይዤ እመጣለሁ። ለልጆች የሚጠቅም ይዤ እመጣለሁ ብዬ አስባለሁ። በጣም ነው የማመሰግነው ስላዳመጣችሁኝ። እስቲ ዛሬ ልታይ እየበላሁ ስፓጌቲን እየበላሁ ማለት ነው። እዩኝ እስቲ ዛሬ የለቀቅኳቸው ቪዲዮዎች እንኳን በጣም ብዙም እንኳን ባይሆን በጣም ትናንሽ ነው። ዝም ብዬ ነው እየለቀቅኩት የነበረና በጣም ነው የሚጣፍጠው። እንደዚህ አድርጋችሁ ሰርታችሁ ለእናንተም ለልጆቻችሁ ከዚህ የበለጠ ብዙ ነገር ይዤ እመጣለሁ።